ያልታደለች ነብስ ማለት ለኔ ነው። እኔ ብሎ ፕራንክ ሰሪ በኔ ቤት ለሱ ትንሽ ቃጫ ነገር ቀጭኗ ቃጫ ነገር አድርጌ ነበር ምግብ ላይ ሰጠሁት። ያም ጸጉር ነው ብሎ የሆነ የሚለኝን ነገር ለመስማት ነበር። ትንሽ ተናደደ፣ ጠራኝ። ለማረጋጋት ነው የሞከርኩት። እዚህ ጋር በቃ ጸጉር ነው ያ እንዲያጋጣሚ ሆኖ ምናምን ለማለት ነበር የሞከርኩት። እናቴ ጓ ነው ያለው። የሱን ድምጽ ከምትሰሙ ብዬ ነው እኔ ድምጽ መስራት የጀመርኩና ፕራንክ ይቅርብሽ፣ ውሃ ጠጡ፣ አንቺ እንደ ያማረብሽ ዜና ስሪ ብላችሁ ነበር። እዚህ ጋር አንጠልጥሎኝ እንዴት እንዳደረገኝ ቆይታውታላችሁ። ቆይ ፕራንክ ማን እንደምሰራት ያላችሁ እንግዲህ እኔ አይደለም ፕራንክ ሰሪዋ። ፕራንክ የተሰራው እኔ ነኝ። ሁሌም እኮ ነው። እኔ እኮ አልጠበኩም። በኔ ቤት በቃ እንደዚህ ጸጉር አለ ምናምን ነገር ብሎ ተናዶ ምግብቷል ብዬ ነበር የጠበቅኩት። እናቴ በስንት መከራ የገዘውትን ዊጌን በጣጥሶብኝ ነው የጣለው ማለትና በጣም አዝኛለሁ። ለማንኛውም ውዶች በቃ ጸጉሬ እንደዚህ ሆኖ ቀረ። አንድ ቀን እንኳን 15 ቀን ዘንጬበታለኝ። የምታበረታቱኝ ሰዎች ከልብ ነው ማመሰግናችሁ። ቤቴን ሰብስክራይብ አድርጉኝ። ዩቲዩብ ላይ እንግዲህ በጣም ቀዝቀዝ ብሎብኛልና አበረታቱኝ። እንደምታውቁ ሆኛለሁኝ። እዛ ጋር የብር ነው የተጣለ ነው ሁሌ ነው እኔ